ኒክ ዛሬ ጧት ከእንቅልፉ የነቃው በጣም ብዙ ስልክ ተደውሎለት ነው። ከደዋዮቹ መካከል አንዷ ደግሞ ሆሊ ተባለች ጓደኛው ናት። ከሆሊ ጋር በቅርቡ ተገናኝተው ባያውቁም ግን ይሄን ያህል ብዙ ጊዜ መደወሏ በጣም ያስገርመዋል። መልሶ እንደደወለላትም ሆሊ በፍጥነት እንዲያገኛት ነገረችው። ኒክም ጊዜ ሳያጠፋ አቤቷ ድረስ ሄዶ ነበር ያገኛት። በሚያስደነግጥ ሁኔታ ግን ሆሊ አሳዛኝ የደረሰባትን ነገር አንድ ባንድ መናገር ትጀምራለች። ከቀናት በፊት ማንነታቸውን የማታውቃቸው ሰዎች አግተዋት እንደነበር፣ በመድኃኒት አደንዝዘዋትም በጣም ብዙ ነገር እንዳደረጓት ነገረችው። እነሱን ለመክሰስ ፖሊስ ጣቢያ ሄዳ ለመናገር ምንም አይነት መረጃ የላትም። በዚህ ሰዓት እሷ የምትፈልገው በቀል ብቻ ነው። እባክህ እርዳኝና ልበቀላቸው ብላም ኒክን ተማጸነችው። ኒክም ጓደኛው ላይ ይሄን አሰቃቂ ነገር ያደረጉበትን ሰዎች ፈልጎ ሊበቀልላት አንድ ከባድ ውሳኔን ይወስናል። ክቡራን ተመልካቾቻችን ዛሬም ዋይልድ ካርድ የተሰኘ በ2015 የወጣ አክሽን ትሪለር ፊልም ይዘንላችሁ መጥተናል። ከተመቻችሁ ሁላችሁም ቪዲዮ ላይክ በማድረግ ጀምሩት። በየዕለቱም እንዲህ አይነት ፊልሞች ስለምንለቅላችሁ በፍጥነት እንዲደርሳችሁ ቻናሉን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። በኮሜንት ስፍራ ላይም ለፊልሙ ያላችሁን ሀሳብ አስተያየት እየጻፋችሁ ለናውራችሁን ቆዩ። ፊልሙ የሚጀምረው ሆሊ የተባለች መልከ ወጣት ሴትን እያሳየን ነው። ሆሊ በጣም የምታምር ብዙዎች የሚመኟትና ብቻዋን የምትኖር ሴት ናት። ዛሬ ግን ሆስፒታል በር ላይ ተጥላ ነበር የተገኘችው። ማን አምጥቶ ሆስፒታል በር ፊት ለፊት እንደ ጣላትም ምንም እንደማይታወቅ ፊልሙ ያሳየናል። ከባድ አደጋ እንደደረሰባት ግን ሰውነቷን አይቶ ማወቅ ይቻላል። እዛ አካባቢ የተመለከቷት ዶክተሮችን በፍጥነት ወደ ውስጥ አስገብተው ይመረምሯታል። የደረሰባት ከባድ አደጋ ቢሆንም ግን በስተመጨረሻም ህይወቷን ታድገውላታል። ከቀናት በኋላም ሆሊ ተሽሏት ወደ ቤቷ ትመለሳለች። ከዛ በኋላም ተረጋግታ የተፈጠረውን ነገር አንድ ባንድ ማሰብ ነበር የጀመረችው። ማንነታቸው የማይታወቁ ሰዎች እንደዚህ እንዳደረጉባትም ግልጽ ይሆንላታል። በዚህ ሰዓት ሁሉንም ለመበቀል ግን ምንም ጉልበቱ አልነበራትም። ምክንያቱም ሰዎቹ አሉ የተባሉ ጋንግስተሮች ስለሆኑ ነው። በዚህ ምክንያትም እርዳታ መፈለግ እንዳለባት እያሰበች ነው። ወዲያው ፊልሙም እዛው ላስ ቬጋስ ውስጥ የሚኖር አንድ ኒክ የተባለን ሰው ያሳየናል። ኒክ ዛሬ በጧት ከእንቅልፉ ተነስቶ ወደ ስራ ቦታው እየሄደ ነው። በቀድሞ ህይወቱም በጣም ታዋቂ ቦዲጋርድ እንደነበረ ፊልሙ ያሳየናል። በዚህ ስራው በጣም ከብዙ ሰዎች ጋር ተዋውቋል። እንዲሁም ደግሞ በተቃራኒው በጣም ብዙ ጠላቶችንም አፍርቷል። በዚህ ሰዓት በጣም ጉልበት ስላለው ግን ማንም ሰው ደፍሮ አይጠጋውም። በዛ ላይ ላስ ቬጋስን ሊጎበኙ የሚመጡ በጣም ብዙ ሰዎችን ያስጎበኛል። ለህይወታቸው የሚሰጉ በጣም ታዋቂ ሰዎች፣ ባለሀብቶችንና አርቲስቶችን እዚህ ከተማ ሲመጡ ያስጎበኛቸዋል። እንዲሁ እየሰራም ገንዘብ እያገኘ ቀለል ያለ ህይወት የሚመራ ሰው ነው። በበፊት ህይወቱ ምክንያት ግን በጣም ብዙ ሰዎች እንደሚጠሉት ፊልሙ ያሳየናል። እሱም ደግሞ የሚፈልገው ትንሽ ብር ካገኘ በኋላ ይሄን ከተማ ለቆ መሄድ ነው። ዛሬም በጧት አንድ ሳይረስ የተባለ ሰው መጥቶ ያገኘዋል። ሳይረስ ማለት የመጣው ከሌላ ሀገር ነው። እዚህ ድረስ የመጣው ደግሞ ላስ ቬጋስን መጎብኘት ፈልጎ ነው። በዚህ ምክንያትም የግል ጥበቃ ስለፈለገ ኒክን ይቀጥረዋል። ክፍያውም ከፍ ያለ ነበርና ኒክ ምንም ሳያቅማማ ተስማምቷል። ቀኑን ሙሉም ሳይረስን ከተማውን ሲያስጎበኘው ነበር ያለው። የሚቀጥለው ቀን ጧት ግን ከእንቅልፉ የነቃው በጣም ብዙ ስልክ ተደውሎለት ነው። ደዋያም ሆሊ እንደሆነች ፊልሙ ያሳየናል። በፊልሙ መጀመሪያ ላይ ሆስፒታል በር ፊት ለፊት ተጥላ የተገኘችው ሴት ናት። ሆሊም በይሳት ኒክን በፍጥነት እቤት ና ብላ እየጠራችው ነው። ኒክም ጓደኛው ስለነበረች በጣም አሳስቦት በፍጥነት ቤቷ ይሄዳል። በቀድሞ ህይወታቸው በጣም የሚቀራረቡ የሚዋደዱ ጓደኛሞች ቢሆኑም ግን በይሳት ህይወት አገናኝቷቸው አያውቅም። በዚህ ምክንያትም ከተገናኙ ስለ ህይወት ካወሩ ራሱ በጣም ቆይተዋል። በዚህ ምክንያትም ሆሊ የተፈጠረባትን ነገር እንዳለ መናገር ትጀምራለች። ፊልሙም ወዲያው በትውስታ ከጥቂት ቀናቶች በፊት ወደ ኋላ ይመልሰናል። ሆሊ ከጓደኞቿ ጋር አንድ ባር ውስጥ እየተዝናኑ ነው። ከጥቂት ደቂቃዎች በኋላ ግን ሆሊ ጓደኞቿን አጠገቧ ልትመለከታቸው አልቻለችም። የት መጡ ያልተባሉ 3 ሰዎችን መጥተው ይከቧታል። በስተመጨረሻም ሆሊን በመድኃኒት አደንዝዘዋት አንድ የሆቴል ክፍል ይዘዋት እንደገቡ ነገረችው። ሰዎቹን አይታቸውም እንደማታውቅ በዛ ላይ የተፈጠረባትን ነገር እንዳታስታውስ እንዳደረጓትም ነገረችው። ይህንን ሁሉ የሰማው ኒክን በጣም ነበር የደነገጠው። እንዴት እንደዚህ ያደርጉብሻል? እንዴት አንድ ሰው እንኳን አታስታውሽም? ንገሪኝ ብሎም እየተማጸናት ነው። ሆሊን በስተመጨረሻ ዳኒ የተባለን ሰው ከመካከላቸው እንደምታስታውስ ነገረችው። ዳኒ ማለት ደግሞ ዲማርኮ የተባለ የትልቅ ጋንግስተር ልጅ ነው። ይሄ ዲማርኮ የተባለው ሰው እንደ ከተማው በጣም ታዋቂና ተፈሪ ሰው እንደሆነ ፊልሙ ያሳየናል። ይሄ ዳኒ የተባለው የእሱ ልጅ ደግሞ የአባቱ ዝናና እውቅና በመጠቀም በጣም ብዙ ሰዎችን የሚያሰቃይ ሰው ነው። ማንም ደፍሮ እሱ የሚናገረው የሚያስራም ሰው ስለሌለ እንደፈለገ እንደሚያደርገው ፊልሙ ያሳየናል። ኒክም በስተመጨረሻ ይህንን ሁሉ ከሰማ በኋላ ይባስ በጣም ነበር የደነገጠው። ምክንያቱም ይሄ ዳኒ የተባለውን ሰው ማግኘት በጣም ቀላል ስላልሆነ ነው። እስከዛሬ በጣም ብዙ ጊዜ ተጠርጥሮ እስር ቤት ቢገባም በአባቱ ዝናና እውቅና ምክንያት አምልጦ የወጣ ሰው ነው። ፖሊሶቹን እንዳለ ጠበቆቹን አቃቢ ህጎቹን እንዳለ በብር ይገዛቸዋል። ከዛ በኋላ ከምንም ወንጀል እንደሚያመልጥ ስለሚያውቅ እሱን ማግኘት በጣም ከባድ እንደሆነ ይነግራታል። ሆሊ ግን እባክህ ልበቀለው እፈልጋለሁ ብላ ጓደኛዋን እየተማጸነች ነው። ኒክም በስተመጨረሻ ፈልጎ እንደሚያመጣላት ቃል ይገባላታል።
ከዛን ቀን ጀምሮ ይሄን ዳኒ የተባለውን ሰው ማፈላለግ እንደጀመረ ፊልሙ ያሳየናል። የዛኑ ቀንም ጊዜ ሳያጠፋ ከዚህ በፊት እነ ዳኒ ቤት ሰራተኛ ሆና ሰርታ የምታውቀውን ሴት ያገኛታል። የት ዳኒ ሊያገኘው እንደሚችል ከጠየቃት በኋላ በስተመጨረሻም ሰራተኛ እውነቱን ነገረችው። ምክንያቱም ዳኒ እስከዛሬ በጣም ብዙ ሴቶችን እቤት ድረስ እያመጣ ሲያሰቃያቸው እንደነበረ በደንብ ነው የምታውቀው። በስተመጨረሻም የስራው እንዲያገኝ ስለምትፈልግ ዳኒ ያለበትን ቦታ በግልጽ ነገረችው። ኒክም ጊዜ ሳያጠፋ እሱ ያለበት የተባለው የሆቴል ክፍል እንደሄደ ፊልሙ ያሳየናል። ወደ ውስጥ ገብቶም ውስጥ የነበሩትን ቦዲጋርዶች ሁሉም አንድ ባንድ ይደፋቸዋል። በስተመጨረሻም ከዳኒ ጋር ፊት ለፊት ይገናኛሉ። ዳኒም ገንዘብ ልስጥና እባክህ ሆቴል ይለቀውጣ እያለ እየተማጸነው ነው። ኒክ ግን አላማው ሌላ ነበርና ወንበር ላይ ጥብቅ አድርጎ ነበር ያስራው። ሌሎቹ ቦዲጋርዶች እንዳይንቀሳቀሱ ከደፋቸው በኋላ በስተመጨረሻ ሆሊን ደውሎ ይጠራታል። ሆሊም እዛው የሆቴል ክፍል ደስ እያላት ነበር የመጣችው። ምክንያቱም በቀሏን ፊት ለፊት መበቀል ስለፈለገች ነው። ከብዙ ጥበቃ በኋላም ሆሊ እዛ ሆቴል ክፍል ትመጣለች። በዚህ ሰዓት ባለፈው እንደዛ ሲያሰቃያት የነበረውን ዳኒም ፊት ለፊት እየጠፈጠፈች እያሰቃየች ነው። በጣም ብዙ እሷ ላይ ሲያደርግባት የነበረውን ነገር እንዳለ አንድ ባንድ አደረገችበት። ከዚህ በኋላ አንድ ሰው ላይ እንደዚህ አይነት ነገር ሲፈጽም ብታው እንደምትገለውም እየዛተችበት ነው። ዳኒ በህይወቱ እንደዚህ ማንም ሰው አድርጎት አያውቅም። ከዚህ ከታሰረበት ከወጣ እንደሚገላት ይዝትባታል። ሆሊ ግን ምንም ሳይመስላት ከሚባለው በላይ በጣም እያሰቃየች ነው። እጁንና እግሩን አጥንቶቹ እንዳለ መሰባበር ትጀምራለች። በዚህ ሰዓት ወንበር ላይ የነበረውን የእሱን ገንዘብ እንዳለም ዘርፋ ነበር የወጣችው። በጣም ብዙ ብር ከመዝረፋ የተነሳም ከዚህ ሀገር ጥላ ብትወጣ ራሱ ሌላ ሀገር እንደፈለገች የሚያኖራትን ገንዘብ ይዛለች። ገንዘቡን ይዛውታም ለኒክ ከዚህ ከተማ መሄድ እንደምትፈልግ በግልጽ እየነገረች ነው። ኒክም እውነትም ከዚህ ከተማ መሄድ እንዳለባት ምክንያቱም ዳኒ እንደሚገላት ይነግራታል። ለምን አንድ ላይ አንሄድም ብላም ሀሳብ እያቀረበችለት ሳለ ኒክ ከዚህ ከተማ ትንሽ ቀን መሄድ እንደማይፈልግ ይነግራታል። ምክንያቱም ሳይረስ የተባለው ሰው ብዙ ብር እንደሚከፍለው ስለነገረው ነው። እሱን አስጎብኝቶት ከጨረሰ በኋላ ገንዘቡን ወስዶ ከዚህ ከተማ ለአንዴና ለመጨረሻ ጊዜ እንደሚሄድ ይነግራታል። ሆሊ ግን ሁለተኛ እዚህ ከተማ እግሯ እንደማይረግጥ ነግራው ነበር የሄደችው። ምክንያቱም እዚህ ከተማ በኖረችበት ጊዜት ከሚባለው በላይ በጣም ብዙ ጊዜ ስቃይ ስላየች ነው። አሁን ላይ የዳኒን ብዙ ገንዘብ ስለወሰደችም ከዚህ ከተማ የዛኑ ሌሊት ማታ ነበር የወጣችው። በሚያስደስት ሁኔታ ግን ከኒክ ጋር ገንዘቡን እኩል ተካፍለዋል። በዚህ ምክንያትም ኒክ ብዙ ገንዘብ ስለነበረው የዛን ቀን ማታ ሊዝናና ነበር የወጣው። ምሽቱን እንዳለም ከዛ ሳይረስ ከተባለ ሰው ጋር እየተዝናኑ መጠጥ እየጠጡና በጣም ብዙ ቁማር እየቆመሩ ያመሻሉ። በዚህ ሰዓት ኒክ ትላንትና ከሆሊ የተቀበለውን ገንዘብ እንዳለ በቁማር ይበላል። ይህን ሁሉ ገንዘብ ቢያጣም ግን ኒክ ምንም አልመሰለውም። እሱ የዛን ቀን ማታ የታየው አሪፍ ምሽት ማሳለፉ ብቻ ነው። በስተመጨረሻም በጣም ስለደከመው ወደ ቤቱ ገብቶ ነበር የተኛው። በሚቀጥለው ቀን ጧት ከእንቅልፉ ሲነቃም አንድ ያልጠበቀው ነገር ይገጥመዋል። ምክንያቱም ዳኒ ሙሉ በሙሉ ድኖ እነሱን ሊበቀላቸው ሊመጣ ስለነበር ነው። ኒክም ይህ ስለገባው ዳኒን ለማስቆም አንድ ከባድ ውሳኔን ይወስናል። ክቡራን ተመልካቾቻችን ክፍል 2ን መመልከት ከፈለጋችሁ ኢንድ ስክሪን ላይ ፓርት 2 ሚለውን በመጫን መመልከት ትችላላችሁ። ምርጥ ሲኒማ የተሰኘ አዲስ ዩቲዩብ ቻናል ከፍተናል። እሱን ቻናልም ሰብስክራይብ በማድረግ በየዕለቱ አዳዲስና መሰጥ ፊልሞችን እዛ ቻናላችን ላይ ማግኘት ይችላሉ።